ሚሊዮኖች ያውቁታል። በዘመን ታሪክ ውስጥ ትልቅ ስፍራ ይሰጠዋል። ዓመት ከዓመት እንደ አዲስ ይታያል። የምንጊዜ የማይረሳ ፊልም ነው። በተለይ በአማኞች ዘንድ ትልቅ ስፍራ አለው። ይህ ፊልም ዘ ፓሽን ኦፍ ጂሰስ ክራይስት ነው። ይህ እንዴት ተሰራ? ከጀርባ የተከናወኑ እውነተኛ አስደንጋጭ ክስተቶች ምንድናቸው? የሚለውንና ሌሎች ሐሳቦችን ይዤላችሁ ቀርቤያለሁ። ይህ ክብሩ ኢንተርቴይንመንት ነው። ቻናሌን ሰብስክራይብ በማድረግ የደወሏን ምልክት በመጫን በየዕለቱ አስገራሚ ፕሮግራሞችን ይከታተሉ። እንደ እውነቱ ከሆነ ዓለም ላይ በምንም መልኩ በምንም ተአምር ፈጣሪ መሆን እንደማይቻል ይታወቃል። ነገር ግን ሰውን ለማስተማር ታሪኩንም ለመናገር በሚል ሐሳብ በዓለም ላይ ብዙ ፊልሞች ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ፊልም ተሰርቷል። ጊዜው 2004 ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕይወት ላይ ያተኮረ በምድር ላይ ያሳለፈውን መከራና ስቃይ እንዲሁም ለሰው ልጆች ያሳየውን ፍቅርና አክብሮት ከመጽሐፍ ቅዱስ በተወጣጡ ታሪኮች ተመስርቶ የሚተርከው ፊልም በዓለም የሲኒማ ታሪክ ውስጥ የገባው ዘ ፓሽን ኦፍ ዘ ክራይስት ተብሎ የቀረበው ይህ ፊልም በሜል ጊብሰን ዳይሬክት ተደርጎ ጂም ካዚቬል የተባለ ተዋናይ ደግሞ ጌታችን የመድኃኒታችን የኢየሱስ ክርስቶስን ገጸ ባህሪ ወክሎ ተጫውቶታል። ዳይሬክተሩ ሜል ጊብሰን ተዋናዩን ሲመርጥ እድሜው 33 በመሆኑ ተመሳሳይ እድሜ ነው ከኢየሱስ ጋር ያለው የሚለው ፍላጎቱን ጨመረው። በመቀጠልም የተዋናዩ ስም መጀመሪያ ፊደል ጄ በመሆኑ ጄ ከሚለው ጂሰስ ከሚለው ስም ጋር የመጀመሪያ ፊደል በማግኘቱ የሜል ጊብሰንን ቀልብ ሊስብ ችሏል። ይህ ታምራዊ የሆነ አመራረጡ በፊልሙ ላይ የተለየ ነገር እንዲፈጥር አድርጎታል። ተዋናይ ጂም ካቪዜል ከዚህ በፊት እንደዚህ አይነት ስራ ሰርቶ ባያቅም፣ ነገር ግን ያፈነገጠ ወይም ከስብናው የሚቃረን ፊልም ሰርቶ አያቅም። አሁን የተሰጠው ገጸ ባህሪ ደግሞ እጅግ ትልቅና ግዙፍ በመሆኑ የነገሩን ክብደት አይቶ ብዙ ነገሮችን ህይወቱ ላይ እንደለወጠ ተናግሯል። ከዚህ በፊት ህይወቱ በዓለማዊ ህይወት ውስጥ ብቻ የሚኖር የመጠጥ ሱስና ሌሎች ተጓዳኝ ችግር የነበረበት ሲሆን ከዚህ ካስት በኋላ ግን ሙሉ በሙሉ እንደተለወጠ ተናግሯል። አሁን ላይ ፊልሙ በተለያዩ ቋንቋዎች የተተረጎመ ለዓለም የተሰራጨ ሲሆን በእይታ ገበያ ውስጥ ቶሎ ልብ ውስጥ የገባ ፊልም ነው። በዋነኝነት በእንግሊዝኛ በላቲን እንዲሁም ሌሎች ታሪኩን ይወክላሉ ተብሎ በታሰቡ ቋንቋዎች መሰራቱ ይነገራል። ከዚህም ቀደም በኢየሱስ ክርስቶስ ሕይወት ላይ ያተኮሩ ሌሎች ፊልሞች የተሰሩ ሲሆን ከነዚህ ውስጥም ጂሰስ ኦፍ ናዝሬት 1977 ላይ የተሰራ ሲሆን ዳይሬክተሩም ፍራንኮ ዘፊኒርዝ ይባላል። በተለያዩ ክፍሎች የቀረበ ሲሆን በቴሌቪዥን ታላቅ ስኬት ነበረው። አሰራሩም በኢየሱስ መወለድ እስከ ሞቱና ትንሣኤው ድረስ ያለውን ያስቃኛል። ሌላው ሰን ኦፍ ጋድ፣ ዘ ላይፍ ኦፍ ጂሰስ፣ ዘ ጎስፔል ኦፍ ጆን የተባሉ ፊልሞች በፈረንሳይና ሌሎች ሀገሮች ተሰርተው ቀርበዋል። በፊልሙ ላይ የተከሰቱ አስደንጋጭና እውነተኛ ክስተቶች። ዋናው ተዋናይ ጂም ካዚቬል ተራራ ላይ ወጥቶ በሚተውንበት ሲል ላይ 3 ጊዜ መብረቅ መውረዱን ተናግሯል። እንዲሁም በግርፋቱ ጊዜ ከባድ የሆነ ጉዳት እንደደረሰበት አክሎ ተናግሯል። ከዚህ ውጭም አንዳንድ ሀገራት ብዙ ተቃውሞች የተነሱበት ፊልም ሲሆን ይህም 3 ሐሳቦችን የያዘ ነበር። አንደኛው ብዙ አይሁድ ህብረተሰቦች ፊልሙን እንደ አንቲሴሚቲክ ወይም አይሁድን እንደ ጠላት አቅርቦ የሚያሳይ ነው ብለውታል። በጣም የተጋነነ ጥላቻ ታይቶበታል የሚል ነበር። በሁለተኛነት ያነሱት ደግሞ ከፍተኛ ግፍና ጭካኔ የታየበት እንዲሁም የተጋነነ ገጽ ቅብ እንደተጠቀሙ የሚናገሩ ነበሩ። በመጨረሻም አንዳንድ ክርስቲያኖች ፊልሙ ላይ ያለው ታሪክ ህዝቡን ብቻ ሳይሆን የእምነቱን ክብር ዝቅ የሚያደርግ ነው የሚሉ ነበሩ። ነገር ግን ይህን ሁሉ ነቀፋ ችሎ ዳይሬክተሩ ሜል ጊብሰን ለፊልሙ $30 ሚሊዮን በማውጣት ሰርቶ አቀረበ። በተለያዩ ዓለማት ታይቶ ከ$611 ሚሊዮን በላይ ማስገባት ችሏል። እንዲሁም ከፊልሙ ላይ የሚተውን ተዋናዮች እምነታቸውን እየቀየሩ መግባታቸው ሌላው አስገራሚ ጉዳይ ነበር። ከዚህ በኋላም ጂም ካዚቬል ከሆሊውድ ዓለም መሰናበቱን ታውቋል። ይበልጥ ወደ ሃይማኖቱ እንዲቀርብ ራሱን እንዲመለከት እንደረዳውም ተናግሯል። በብዙዎች ዘንድ መነጋገሪያ የሆነውና ስሙ በጉልህ ከሚነሳው ፊልም በስተጀርባ ያለው አስገራሚ ጉዳይ ይህን ይመስላል። Ustedes creen en mí.
Saben que yo soy el camino, la verdad y la vida. Nadie viene al Padre sino por mí.